የፕሪቶሪያ ስምምነት አደራዳሪዎቹ ለህወሓት ጥብቅ ማስጠንቀቂያ መስጠታቸው ተሰማ። የሰላም ስምምነቱን አፈጻጸም ተከታትሎ ለመገምገም በቅርቡ ወደ መቀሌ ያመራው የአፍሪካ ህብረት ከፍተኛ አደራዳሪዎች ቡድን ለህዝባዊ ወያኔ ሓርነት ትግራይ ህወሓት መሪዎች ጥብቅ ማስጠንቀቂያ ማስተላለፋቸው ታውቋል። በፕሪቶሪያው ስምምነት መሰረት የህወሓት ታጣቂዎች ሙሉ በሙሉ ትጥቅ ፈተው ወደ ማህበረሰቡ መመለስ ወይም ወደ ብሔራዊ መከላከያ ሰራዊት መዋሃድ ነበረባቸውም ብሏል። ሆኖም ግን ሂደቱ ከተቀመጠለት የጊዜ ሰሌዳ መዘግየቱና አሁንም ድረስ ሙሉ በሙሉ አለመጠናቀቁ በአደራዳሪዎቹ ዘንድ ከፍተኛ ስጋትን ፈጥሯል። ይህ መዘግየት የክልሉንና የሀገሪቱን ዘላቂ ሰላም አደጋ ላይ የሚጥል በመሆኑ በአስቸኳይ እንዲጠናቀቅም ታዟል። ህወሓት በምርጫ ቦርድ በኩል ያለውን ህጋዊ ሰውነት መልሶ የማግኘት ሂደትና በክልሉ እየታዩ ያሉ የውስጥ ፖለቲካዊ አለመግባባቶች የስምምነቱን መርሆች በማይጥስ መልኩ በውይይት ብቻ መፈታት እንዳለባቸው አደራዳሪዎቹም አሳስበዋል። ከስምምነቱ ውጪ የሚደረጉ ማናቸውም ከበባዎች ወይንም ደግሞ የኃይል አማራጮች ፍንጭ ተቀባይነት እንደሌላቸውም ተገልጿል። የአደራዳሪው ቡድን የፕሪቶሪያው የሰላም ስምምነት ለኢትዮጵያ ዘላቂ ሰላም ያመጣው ብቸኛ አማራጭም ነው ብሏል። ሆኖም ግን ማንኛውም ወገን ከዚህ ስምምነት ውጪ የሚሄድ ከሆነ ዓለም አቀፍ ተጠያቂነትን ያስከትላል በማለት ህወሓት ከሰሞኑ የሄደበት ያለውን መንገድም ተችቷል።